እሷን ለማስታመም ብዬ ስደት ላይ ሆኜ እየሰራሁ እያለሁ አሁን ላይ ደግሞ እናቴ ኦፕሬሽን መደረግ አለብሽ ተብላለች ማለት ነው። የልብ ድካም አለባት እና ጊዜ አይሰጥም፣ ኦፕሬሽን መደረግ አለብሽ አሏት። ለእኔ በጣም ከባድ ነገር ነው የሆነብኝ አሁን ላይ ማለት ነው። ምክንያቱም ከአንድ ቤት ሁለት ሰው ኦፕሬሽን መሆን አለበት ሲባል ለእኔ ከባድ ነው። በህይወት ላተርፊም ትችያለሽ፣ ህመምሽ ከባድ ነው። እንጽፍልሻለን ያኔ ከሀገር ውጭ ወጥተሽ ነው እንትን መደረግ ያለብሽ ነው የተባለችው። የእናቴ ህመሟን ከባድ ነው። የእህቴ ደግሞ እስካሁን ድረስ በመድኃኒት ሰውነቷን ፓራላይዝ ስለሚያደርግ መድኃኒቱ መቋረጥ የለበትም ስለተባለ አገር ከገባሁ እሷን መድኃኒት መግዛት አልችልም። ገብቶሻል? ስለዚህ እዚሁ ሆኜ እሷን መድኃኒቷ እንዳይቋረጥ ማድረግ ስላለብኝ ነው ከኮንትራት ቤት ወጥቼ በውጭ የምሰራው ማለት ነው። እና አሁን ለቤት ማንም የሚረዳቸው የለም። እኔ በጣም አይምሮ መተኛት አልችልም። ሌሊትም ቀንም እንቅልፍ የለኝም። በጣም ተጨናንቄያለሁ። በቃ ምን ማድረግ እንዳለብኝ እራሱ አላውቅም። አንደኛ ብዙ ሰውም ስለሚኖር ገብቶሻል። ስለዚህ አቢባ ቤት የምትገቢበትን መንገድ ቢፈለገ ይሻል። ምን ታሪክ ሰምቻለሁ ከአሁን በፊት ኢሱ ቤት አዎ ብዙ ቦታ ተናግሬያለሁ፣ ግን ማንም ሰው እንደዚህ ነው ብሎ እንትን ያለኝ ሰው የለም። ሀቢባ ቤት ደግሞ ልታስገባኝ አልቻለችም። ብዙ ጊዜ ጠይቄያለሁ፣ ሳራንም ሀቢባ ማለት ነው። እና ማንም ሰው ፈቃደኛ ሊሆን አልቻለም። እኔ ማርያምን በጣም ብዙ ጊዜ ማለት እንደዚህ ወጥቼ ሚዲያ ላይ ላለመናገር ብዙ ጥረት አድርጌያለሁ። የቻልኩትን ሁሉ አድርጌያለሁ። ከጀርባ ብዙ መከራዎችን ስላሳለፍ እኔ ሰውን እረዳለሁ እንጂ ሰው እንደዚህ ማጨናነቅ አልፈልግም ነበር። ግን ሁለቱንም ሲሆን ደግሞ ለእኔ ከበደኝ። በቃ እናቴንም እህቴንም ማጣት አልፈልግም። እህቴም አንዲት ናት። እናቴም ያላባት ያሳደገችኝ እናቴ ናት። ምን ብዬ ልግለጽ? አሁን የሚሆነው ምንድን ነው? ቀጥታ እሷ የሚሆነው አቡ ጋር ብትሄድ አንደኛ አቡ ጋር እርዳታ ይረዳታል ብዙ ሰው ስለሚገባ። ስለዚህ አሁን የምናደርገው ምንድን ነው? እዛ የምትገቢበትን መንገድ የሚፈልግ የእኔ ቆንጆ። አዎ እዛ ቤት ሰው ስለሚበዛ እንደዚህ በቀላል እንትን አይነት ሰው በጣም ብዙ ነው ገዝት የሚልክላት እና ሁላችሁም እዚህ ያላችሁ ተተባበሩትና እሷ እንድትገባ የምናደርግበት ነገር ኮሜንት ላይ ሁላችሁም እሷ ትግባ ብለን ምንል ያስገባታል ማለት ነው። ይህንን መንገድ ብንፈጥር ይሻላል። ያው እኔ አሁን እርዳታ ቆሚያለሁ ታውቃላችሁ። እኔ የራሴን ስራ ስጀምር እርዳታ ቆሚያለሁ። በዚህ ስራ ላይ ለመሳተፍና ለቦታ ከሚልሻለ ለሚሰባሰበው ነገር። ስለዚህ ሀቢባ ጋር የምትሄጅበትን መንገድ ሁሉም ሰው እንትን ይበልና ይሻላል። ማስረጃ ካላት ማስረጃሽን ይዘሽ ቅረቢ። ትክክለኛ ነገር ቪዲዮን ካለችሽ እዛ የምታገናኝበትን መንገድ ካለሽ ሀቢባ ትረዳሻለች። እውነት በጣም መልካም። እሺ ናርዲያ፣ አንቺ ማለት እሷ ጋር የምገባበትን መንገድ ካመቻቸሽልኝ ለማስረጃው ችግር የለም። ያለ ማስረጃ አይደለም የምመጣው። አለኝ የሚፈልጉትን ማስረጃ ማቅረብ እችላለሁ እኮ። ግን እዛ ቤት ሳሰረች ምንም አይነት ነገር ሳሰረች በየደቂቃ ኮሜንት ጻፊ እባክሽ ወስጂ ብለሽ እንትን ካልሻት በእርግጠኝነት ታደርገዋለች። ማርያም ምን ከአንድ ሳምንት በላይ ለምኛለሁኝ። ጭራሽ ዞር ብለውም አያዩትም ቴክስቴን ሁላ ማለት ነው። በጣም ብዙ ጊዜ ለፋው። ደግሞ አሁን ያለሁበት ቦታ ልጅ ማያት ስለሆነ ታውቂያለሽ በጣም ከባድ ነው። በዛ ላይ በካሜራ ስለሚከታተሉኝ እንዴት ብዬ ልንገርሽ፣ ስራው ሙሉ ለሙሉ አቁሜ እንትን ማለት አልችልም። ያው እየሰራው እሷን መርዳት ስላለብኝ ማለት ነው። ለዛ ነው ግን በቃ እንትን በሺ ማለት አሁንም ሳሰረች ሞክሪ። ከታች ያሉትም ይተባበሩ። ያው እስኪ የምትተባበሯት እዛ ቤት እንድትገባ እንዳንጻፉላት ኮሜንት ያንችን ስም ብቻ ከጻፉ ሁሉም ሰው ያስገቡሻል። ምንድን ነው ብላ እሷም ታስገባሻለች። ስለዚህ እንትናሽ ማርጌ አታልቅሽ ደግሞ እሺ። እዛ ቤት የእሷን ስም ብቻ ሜንሽን እያደረግን እንድትገባ እናደርጋለን። እሺ ልጆች ሁላችሁም ትተባበሯታላችሁ። ዛሬ ገብታለች እንዴ? አሁንም ገብቼ
ነበረ ግን ያው አላየችውም ኮሜንቴን። ትናንትናም ሰሞኑን ላይ እየገባሁ ነው። በጥቅሉ ከሳምንት በላይ ገብቻለሁ። ሁሌም እገባለሁ። መቤታ ወደ እዛ እንሂድና ሜሽን እናረግሽና ስምሽን እንዲያስገቡ። ምንድን ነው ሀቢባ? ዛሬ እርዳታ የለም። እንትን ነው ቅድም ገብቼ ነው። እርዳታ ከሌለ እርዳታ ብታደርግበት አንቺ ማስረጃ አለሽ፣ ማስረጃ ትፈልጋለች። ማስረጃ ያለሽ ነገር ካለ እንደገና ደግሞ ኢትዮጵያ ሄዶ ራሱ እንትን ብላ ታደርጋለች። ዝም ብላ እርዳታውን ሁሉም ስለበዛ እንትን ነው የምታደርግ። ማስረጃ ካለሽ የእናትሽም የእህትሽም ማስረጃ ካለሽ ማስረጃ የምታቀርቢ ከሆነ ነው እሺ እንትን የምትልሽ። አሁን ደግሞ ችግር የለም እሷ ስላላየች ነው። ብዙ ሰው ብዙ ታካሚ ስለሚገባ ብዙ እንትን እርዳታ ስላለ እንትን ባያትና ታወራለች። ሞምቤም አንቺም እዛ ነይ እና ሜሽን አድርግላት፣ እኛ ሜሽን እናደርጋለን። እሺ ሂዱና እናንተ። እኔ አሁን አለ እንትን አለም አሁን ስራ ላይ አይደለም ማሪ ስሬት ኦኬ ሶሪ። ስለዚህ ሂዱና ሂጂና ማለት ነው እናንተ ሜንሽን አድርጉላት፣ ጻፉላት ለአቡ ማለት ነው። ጻፉላት ችግር ላይ ነኝ እባክሽ ብለሽ ጻፊ አንቺን ቦምቤ ችግር ላይ ነኝ ምናምን አይደለም የምትላት። ለምን ዋሽተሽ አይደለም የምትገቢ። ንገረት ያለውን ነገር ፈልጌሽ ነው ብለሽ ነው እንጂ የምታነግሪ። ችግር ላይ ነኝ ካልሽ ችግርሽ ይሄ የእንትን ሳይሆን እርዳታ ፈልጌ ነው ብለሽ ጻፊላት። ከዛ በኋላ እንደዛ ሁሉም ሰው እንትን ስለሚል ታካሚ ነኝ ብላ ትግባ አይቻልም። ይኸውልሽ ብዙ ሰው ሞምቤ ማለት ታካሚ ነኝ ብሎ እየገባ እየነቀለች ነው። ለምን እውነታውን እኔ አምኜበት ችግር ላይ ነኝም ሆነ የችግሩ መፍትሄ እንትን እለዋለሁ እርዳታም ካለ አምኜበት አስገባለሁ ብላ እየተናገረች ነበር። ሄዱ በቃ ሂጂና አሁን እዛ ጠይቂ። ሁሉም እርዳታ ነው በያትና ጻፊላት። ግን ማስጠይቂያት ማስረጃ አላት ወይ? ለማለኝ ማስረጃ ለማስረጃ እኮ ሚዲያ ላይ አልመጣሁም። ማለት ያለኝ ቪዲዮ ምናምን አይደለም ከሐኪም ቤት ምናምን እንትን ያለ ወረቀት ዶክሜንት ምናምን ዋትሳፕ ላይ ላኪ ከተባልሽ ይሄን እርግጠኛ ከሆንሽ እንትን በይ። ቅድም እየተናገረች ነበረ። ይኸውልሽ ታካሚ ነኝ ብላ ልጅቷ ገብታ ነቀለቻት። ከዛ እርዳታ ፈልጌ ነው ስትላት መጀመሪያኑ ጻፊ እርዳታ ነው ካልሽ እኔ አይችል አስገባሻለሁ እኔ የራሴ ውስጥ እንትን ካለ ግን እርዳታ እያላችሁ እየገባችሁ እዚህ ሕክምና ብላለች። ስለዚህ እውነታውን ተናግራ አሊ ዝም ብላ ትጻፍላት። እግዚአብሔር ላንቺ ካለው እኮ ትገባ ይሆናል። ሰላም እንዴት ናችሁ? ሰላም እንዴት ነሽ? ችግር የለውም። እርዳታ ብላ ትግባና ታስገባታለች። አሁን ሰው ስላልበዛ አሁኑኑ ትምጣ እኮ ወደ የኔም ይሄንን ነው ያልኩት። ለምን ቅድም አሁን እርዳታ ምንድን ነው ታካሚ ነኝ ብላ እርዳታ ጀመረኝ። ወዲያውኑ ነው እውነቱን ተናግራኝ ነይና እኛም ሜሽን እናደርግልሽ እንጽፍልሻለን። ነይ ሰው ከበዛ እኔም ሜሽን አረጋታለሁ። በቃ ነይማ ይዘሽ ነይ። ሁሉንም ማስረጃ ካለሽ ኢትዮጵያ የሚለው የሚያዩ ልጆች ስላሉ ማስረጃ ያለሽን የእህትሽንም የእናትሽንም እውነተኛ ማስረጃ ካሌለሽ ማንም አይረዳሽም። ካለሽ ግን ይዘሽ ችግር የለም። ማስረጃ ችግር የለም። በቃ ነይ አሁን በቃ ሰው ሳይበዛብሽ። እሺ ናርዲያ አመሰግናለን። ሞምቤ መጣው። እሺ እዩና ዛሬ ለነገ አይደል ያልሽኝ? ዛሬ ነው የማስተካክለው። እዚህ ጋር ማሳየት አትችይማ ማሪ። አልችልም። እኔ እንጃ ይታያል። እዚህ ጋር አላውቅበትም። እዚህ ጋር ፕሮፌሽን ሌላ ቆይ በታብሌቱ ላሳይሽ። እሺ አንዴ
ቀይ የነበረው ለባሌ ብለሽኝ ስለነበረ ቀይ ልክ ነበረ፣ ግን ለባል ካልሆነ ያኛው አሪፍ ነው ቅልቅሉ። አዎ ለእሷ ስለሆነ ከፈለግሽ በቀዩም ትችያለሽ፣ ከፈለግሽ ሊሆና ቪዲዮ ላብራና ላሳይሽ። ስም የኛ ይጻፍበታል፣ ስም ይጻፍበታል። ከማን እንደሄደ ቴሌግራም ላይ ትጽፊልኛለሽ ማለት መናገር ለእሷ ማለት የምትፈልጊውን ነገር ለምሳሌ ያቃ ከማን እንደደረሳት። አዎ ቴሌግራም እንትኑ ላይ ካርዱ ላይ ይጻፍበታል። ከናርዶስ ከእህቷ እንደሆነ ካርዱ ላይ ይጻፋል። ካርዱን አንብባ ነው የምትረዳው እሷ። በቃ የሁለት ሰው ስም ትጽፊያለሽ። እሺ ይኸውልሽ አንዱ ይሄ ነው፣ ቀይ ነው በጥቁር ወይኔ እሽሽ ይኸውልሽ አንዱ ይሄ ነው። አይታይም ማሪ፣ አሁን ማስተካከል። ኦኬ ዋው ያምራል። እሺ ይሄ ቅልቅሉ ያምራል ሞር ማለት ነው። እሺ ሌላውስ? አይ ብቻ ሰው ማፍራት ለፍቅረኛ ለባል ምናምን ነው የሚያዙት። ይሄ ያለ አይሽ ኦኬ ሌላ ግን በብዛት ያኛው ቢሆን ያምራል እንደኔ ማለት ነው። የመጀመሪያው ነው የምወደዋለሁ ማለት ነው። ይሄ ያምራል በጣም። አንዴ ማሪ ውዴ ምን ስራ ላይ ነሽ ውዴ? ኦኬ እንትን ማለት የሆነ ጊፍት ኦኬ ይሄ ሙሉ ቀይ ብቻ ማለት ነው። እሺ ሌላ ባለዚስ እነዚህ የሚያምር እስኪ የመጀመሪያው መጀመሪያ ያ ነው። እኔ በጣም የሚያምረው ያ ነው። ናርዲ በጣም ወይ ይሄ ግን ይሄን በብዛት ለፍቅረኛ ለባል ምናምን ነው የሚሰጡት በብዛት ማለት ነው። እሺ የመጀመሪያው እሱ ያምራል። ከላይ ወጥቷል እሱ አንቺ አይደለም